ፎቶ ተራ ፎቶ አይደለም ይልቅስ በዓለም ዘንድ እጅግ መነጋገሪያ የሆነ ፎቶ ሆኖ ብቅ ብሏል። የዓለም መገናኛ ብዙሃን የፊት ገጾቻቸው የፊት መረጃዎቻቸውም ይህንን ፎቶ ይዞ ብቅ ብለዋል። እኚህ ሰው የቪንሴንት ኮምፓኒ አባት ፔሪ ኮምፓኒ ይባላሉ። ቪንሴንት ኮምፓኒ አባቱ ፔሪ ኮምፓኒ በቤልጂየም እጅግ የተወደዱ የተረነቁና ፍትሃዊ ሰው ናቸው ይሏቸዋል። እናም ቤልጂየማውያኖች መርጠው ለፓርላማ እንዲገቡ አድርጓቸዋል። ታዲያ የቪንሴንት ኮምፓኒ አባት ፔሪ ኮምፓኒ ሰሞኑን ባየር ሙኒክ ሪያል ማድሪድን ኃያሉን ሪያል ማድሪድ አፈራርሶ ወደ ቻምፒዮንስ ሊግ ግማሽ ፍጻሜ ሲገባ ድንቅ ስራ መስራቱ ይታወሳል። አባቱ ፔሪ ኮምፓኒ ደግሞ ልጃቸውን ለመደገፍና ለማድነቅ ይህንን አደረጉ። በቤልጂየም ፓርላመንት ውስጥ የባየር ሙኒክን ስካርፍ አድርገው ተገኙ። ብዙዎችም በዚህ ምክንያት እየተነጋገሩ ይገኛሉ። በዚህ ምድር ላይ አንድ ሰው አንድን ሰው እንዲበልጠው የሚፈልገው አባት ልጁ ብቻ ሲበልጠው ደስ ይለዋል ይባላል። ያም ይመስላል ደስታቸው ልዩ ሆኖ እየተመለከትነው ነው። ልጃቸው ያደረገው ነገር በቡንደስሊጋ ያለው የበላይነት በአውሮፓ እግር ኳስ የፈጠረው ዶሚናንስና ኃያልነት አባቱን አስደስቷቸዋል። እናም ፔሪ ኮምፓኒ የቪንሴንት ኮምፓኒውን ክለብ የሆነውን የባየር ሙኒክን ስካርፍ አድርገው በቤልጂየም ፓርላማ ተገኝተዋል። ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ቀን።